ስጋውም አምሯል። የእናንተ የደንበኛ አያያዝ ነው ትልቁ ነገር። ደንበኞቻችን ይሄንን ስጋ በልተው በመስተንግዶ ጉለት እንዳይኖር ነው አሁን አደራ ማለት። ለፍተን በሮቹን አምጥተናል። በሮቹ ኬክ ናቸው፣ የሚገርም በሮች ናቸው። መስተንግዶን በደንብ እንድታረግ አደራ ላለው አቡሽ። ባለፈ እኔም ሳምሶንም ደግመነው ነበርና መንግስቴ እንኳን ታርዷል ልብስ ሳይታረድ በሬን ያርቋል ያልኳችሁ በጣም ዕውቀት ያለው የበሬ ልምድ ያለው በሬ ጮማ መሆን አለመሆኑ እንደዚሁ መንግስት ያውቃልና ይሄ በሬ ለምሳሌ አሁን ነገ ሊታረድ ነው። ምን የመሰለ ለእናንተም ለማስረዳ ያለው ጧት መታችሁ ማየት ትችላላችሁ። የደረበ ነው ብሏል። እኔ ደግሞ 8 ድርብ ነው ብዬዋለሁ። በጣም የሚገርም ጮማ ስጋ ነው። ድሬዳዋ ውስጥ በዚህ ስጋ በጣም ታዋቂ የሆነ እንደ መንግስት ያለ እኔም አይቼም ሰምቼም አላውቅም። ድሬዳዋ ውስጥ በጣም ታዋቂ ነው። እናንተም ተመሰክራላችሁ። ይመቻችሁ። ኬሩና ተጠቀሙ። በጣም አሪፍ ነገር ማቅረብ ጀምረናል። ከራሱ ሰምታችኋል። እሺ እንግዲህ መቼም ዞሮ በአጠቃላይ ሁሉም ሲተባበር ነው። በሮቹ ብቻቸው ዋጋ የላቸውም። ሁሉም ነገር በፈገግታ ማስተናገድ ከተቻለ እኛ ያው በሙያችን እያደረግን ነው። አቡሽም በሙያው እያደረገ ነው። ችግር ካለ ደግሞ እናንተ ደውላችሁ በሮቹ አምረዋል፣ መስተንግዶ ጉለት አለ ተተባለ ያን ነገር በደንብ ለኛ መንገር ትችላላችሁ። የምናስተካክለው እስካሁን ድረስ አለ። ካሁን ከመጀመሪያው ወደ ደህና ወደ ተሻለ ወደ እርካታ ለራሳችንም እየለካን ስለሆነ በደንብ አይታችሁልን ግብይቱ በደንብ እንዲሆንና እናንተም በዚህ የበዓል የጥምቀት በዓል ተደሳች እንድትሆኑ አስተናጋጆቹም ተስተናጋጆቹም ሁሉም ተባብሮ ጥምቀትን በደንብ አድርገን እንድናሳልፍ እላለሁ። አመሰግናለሁ። መልካም በዓል ለድሬዳዋ ሕዝብ። እንግዳም ከመጣ ሁሉንም ይሄ ግሉኮስ ማለት ነው። በጣም ደስ የሚል ነው። ያው በሬው የሚፈስለው ማየት ይቻላል። ማየት ማመን ነው። እንግዲህ ነገ ታርዶ ደግሞ ስጋው እናየዋለን። አመሰግናለሁ።